እየቀለድኩ ነው። ከአንቺ ጋር ነው መሄድ የምፈልገው። ለአንቺ አንቺን ይዞ ለመሄድ ነው። ሀይሚዬ ስሚ፣ እንደዚህ አይነት ፕራንክ የለም እንዴ! እና ምን አይነት ፕራንክ ነው? የባለፈውን ገና ፕራንክ ነው ስትለኝ እንኳን አላመንኩም አይደል እንዴ? የትኛው ባለፈው እንደዛ ያደረግከው ነው? ፕራንክ በጣም ሪል ቀልድ። በእንደዚህ አይነት ነገር እኔ ሶሻል ሚዲያ ላይ እንዲወጣ እኔ ራሱ ፈቅዳለሁ እንዴ? ኧረ ተው። እና ታዲያ ምን አይነት ደደብ ሰው ሆኖ ነው ራሴን ዝቅ እንደዛ አደርጋለሁ? አንቺ ራሱ ማሰብ ያቅትሻል እንዴ? እኔ እኮ ነኝ ያወጣሁት እኮ ማሰብ ያቅትሻል። ማስቆም እችል ነበር እኮ ቪዲዮ እየተቀረጸ እያየሁ ማስቆም እችል ነበር፣ ግን ልቦናዬን ስለማቅ ነው። ማስቆም አትችልም። ለምንድን ነው የማልችለው? ስለማትችል። ለምንድን ነው? እኔ ያሰብኩትን ነገር ማስቆም አትችልም። እኔ እችላለሁ። ገብቶሻል? እሺ ምን እየሆንክ ነው? እኔ እኮ ስሚኝ፣ እችላለሁ። ዞር በልሽ። ጀመረን እችላለሁ። እግዚአብሔርን ነገር አጠምጥም። ይሄም እባክሽ መጠምጠምን የማያዋጣሽም። እሷን የጠሯት ደበረሽ፣ ጥግ ላይ ሄደሽ ማውራት ከብዶሽ ነው። ምን ላክ አላስወራለች። ለማስረዳት ስሞክር ወደ ሌላ ነገር እየቀየረች ነው ነገሮችን ሁሉ እኮ። ወደ ሌላ ነገር አትቀይሪብን ቅመሜ። ምንም የለኝም። እሺ ቁጭ በሉ፣ አስረዱኝ እስኪ። ይሄ ነገርኩሽ፣ ምንም የለንም። በቃ ለፕራንክ ነው የመጣሁት። ከዛ አንቺ ደግሞ የውስጥሽን ነገርሽ መሄድ ትፈልጋለሽ። ስለዚህ አትክደርደሪኝ። አስቤበት ነበር ልሄድ፣ ግን ዛሬ ሀሳብ አስቀየርከኝ። ከእሷ ጋር ስትመጣ ባልመጣስ? ከዛስ? ደውዬ ነግረህ ነበር። እርግጠኛ ነበር? እያሰብኩበት ነበር። ደውዬ ልነግርህ እኮ። እንሂዳው፣ ምን ችግር አለ? ምንም ከእሷ ካሌለን ከእሷ አልሄድም። አሰማም ምግብ ስጭኝ። እሺ ልብላበት። እኔ ግን እግዚአብሔርን ከዚህ በኋላ እንሂድ ምናምን አለሽ። ትዕግስትም ክብርም ያድልሽ። አንቺስ አይ ማታ እመጣለሁ ላድርሽ። መብቴ ነው ደግሞ መምጣት። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ።